ሁሉ ሰላም ሃሌሉያ። ዛሬ የካቲት ስንት ነው? እርግጠኛ ናችሁ? ባለ ይሰማል። የካቲት ስንት ነው ዛሬ? አንድ። እዚህ በየካቲት ወር እግዚአብሔር እንዲህ ብሎኛል፣ አቅራቦት የሚደረግበት ወር ነው ብሎ የካቲት ወር በሉ፣ እግዚአብሔር በሉ፣ ለኔ በሉ፣ ለዘመኔ በሉ፣ ለቤተ ክርስቲያኔ በሉ፣ ለልጆቼ በሉ፣ ለየትኛውም ነገሬ አምላኬ በሉ፣ እግዚአብሔር በሉ አቅራቦትን ያደርጋል። አሜን ነው ወይ? እግዚአብሔር የአቅራቦት ወር ብሎኛል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን አውጡና መጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 7 ላይ ለመነሻሱን ቃል አነባለሁ። መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዳም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። እዚህ ክፍል ላይ የዚችን ሴት ታሪክ ሁላችንም እናውቃለን። ባሏ እግዚአብሔርን የሚፈራ እንደነበረ፣ እግዚአብሔርን በመፍራት ሕይወት ውስጥ ኖሮ እሱ ከሞተ በኋላ ባለዕዳ መጥቶ ልጆቿን በዕዳ ምክንያት ሊወስድ ነው የመጣው። ስለዚህ እቺ ሴት ባለዕዳ መጥቶ ሊወስድ ሲመጣ ድንገት የእግዚአብሔር ሰው ወደ ሕይወቷ መጣ። ዛሬ በሉ ድንገት በሉ፣ የእግዚአብሔር ሰዎች ወደ ሕይወቴ በሉ ይመጣሉ በሉ። ድንገት የእግዚአብሔር ሰው ወደ ሕይወቷ ሲመጣ አላሳልፍም። ዛሬ የእግዚአብሔር ቅባት ያለበትን ሰው አግኝቻለሁ። የእግዚአብሔር እጅ ያለበትን ሰው አግኝቻለሁ። የእግዚአብሔር አፍ የሆነን ሰው አግኝቻለሁ። አላሳልፍም። ሃሌሉያ! አላሳልፍም። እንደምታውቀው ባሌ እግዚአብሔር እንዲፈራ ነበር። አንድ እግዚአብሔርን ማካራሪ ያራውስ እግዚአብሔርን የሚፈራበት ታዲያ እንደምታውቀው እግዚአብሔርን እየፈራ ኖረ። ባለዕዳ ግን ዛሬ መጥቶ ልጆች ሊወስድ ነው። ችግር የለም፣ ዕዳሽ ይከፈላል። ከየት? ከወንድም አይደለም፣ ከየት? ከጓደኛ አይደለም፣ ከየት? ከሆነ ሰው አይደለም፣ ከየት? ከሆነ ባንክ አይደለም። ታዲያ እኛ እኮ አካውንታችን ላይ ምንም የለም። ችግር የለም። ምን መለኮታዊ አቅራቦት ይሆንልሻል። ዛሬ በሉ በፈራሁት ጉዳይ ለኔ በሉ አምላኬ እግዚአብሔር መለኮታዊ አቅራቦት ያደርጋል። መለኮታዊ አቅራቦት ታዲያ መለኮታዊ አቅራቦት ሲደረግ ከአይምሮ በላይ አሜን ነው፣ ከሂሳባችሁ በላይ ከገመታችሁ በላይ መለኮታዊ አቅራቦት ይደረጋል። እኔ ለሚያን በዚህ ወር መለኮታዊ አቅራቦት መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ ጤንነት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ስራ ሊሆን ይችላል፣ አገልግሎት ሊሆን ይችላል። ብቻ አምነህ ተቀበለኝ። እግዚአብሔር መለኮታዊ አቅራቦት ያደርጋል። ድገሙና በሉ እንደዚያ ወሳውሱና ለኔ በሉ እግዚአብሔር ሆይ በሉ መለኮታዊ በሉ አቅራቦት በሉ ይደረግልኛል። ለኔ በሉ መለኮታዊ አቅራቦት ይደረጋል። ቀላል እንዳትወስዱ። ኬት ሰው ተስፋ የሚያደርገው ነገር ሲኖር አይደል? ኬት ችግር የለም። አንድ ነገር ልንገርሽ፣ አንቺ ባዶ ማድረጊያዎችሽን ሰብስቢ። በዚህ ባዶ ማድረጊያ እምነት ነው። አንቺ እምነትሽን ሰብስቢ። ሃሌሉያ! አታሳንሽ እምነትሽን። ታዲያ ከየሰፈሩ ሄዳ ሰበሰበች ባዶ ማድረጊያዎች። በዚህ ኒው ቴስትመንት በዚህ በአዲስ ኪዳን ስለ እምነት ነው ያወራው። ሃሌሉያ! ዛሬ በሉ እምነቴን በሉ አላሳንስም በሉ፣ ሰበስባለሁ በሉ፣ አመጣዋለሁ በሉ። አያችሁ፣ እምነት በሉ ሲመጣ በሉ ታምር ይሆናል በሉ። እምነትሽን አታሳንሽ። ያለሽን ባዶ ማድረጊያዎች ከየሰፈሩ ከየቤት ከየትም ሰብስቢ። የሚፈሰው በተዘጋጀሽው ልክ ነው። እግዚአብሔር እኮ የሚመጣው በተዘጋጀ ነው። ልክ ነው። እንደዚያ ወዛውዙና ይመጣልኛል በሉ። አምላኬ ይመጣል በሉ። በደንብ እመኑ። በደንብ እመኑ። ባዶ ማድረጊያዎቻችሁን አታሳንሱት። እምነታችሁን አታሳንሱ። ይሄ የካቲት ወር መለኮት አቅራቦትን ይዞ የመጣበት አሜን። በምንም አይነት ሁኔታ እመኑ። እምነትሽ መለኮታዊ አቅራቦትሽ ይፈሳል።
ይፈሳል በሉ እንደ እምነቴ በሉ መለኮታዊ አቅራቦት ተደረገልኝ። ከዛ በኋላ በጣም ደንቀኝ ሴት እቺ ሴት ባዶ ማድረጊያዎችን ሰበሰበች። ምን አላት? በአንቺና በልጆችሽ ላይ በረዝ ያላት ሌላ ሰው አላስገባችም። ዘጋች። እምነቷም የነካ ነገር አልፈቀደች። ዘጋች። ልክ መጣ። የሷ ስራ መገልበጥ ነው። ሃሌሉያ። ልክ ማደጊያው ሲያልቅ ዘይቱ ቆመ ይላል። ሃሌሉያ። አሁን ዘይቱ ከፈሰሰ በኋላ እኔ በጣም የገረመችኝ ዘይቱ መጥቷል። እንዲህ ይላል ባዶ ማደጊያዎቹ በሞሉ ጊዜ ልጆቿን ደግሞ ማደጋ አምጡልኝ አለች። እርሱም ሌላ ማደጋ የለም አላት። ዘይቱም ቆመ። አሁን ዘይቱ ቆመ። አሁን የፈለገችውን ማድረግ ትችላለች። ግን ይኸውላችሁ ማደጊያዎቹ በዘይት ከሞሉ በኋላ በጣም የደነቀኝ ቃል ሳጠና ከሞላ በኋላ አሁን ምላክላ ፕላን የሆነ ቅዳል አወጣችም። አሁንም መመለስ ያለብኝ ወደ እግዚአብሔር ሰው ማለት ሃሌሉያ። ቢሞላ እንኳን የፈለኩትን እንኳን ባገኝ ፍቃዴን አላደርግም። አሁንም የእግዚአብሔር ምሪት እፈልጋለሁ። መለኮት አቀራቦት አምጥቷል። አሁንም የእግዚአብሔር ምሪት ያስፈልገኛል። አላቶሲያ ምንም ነገር በሕይወታችሁ ስኬት ቢመጣ ሁሌ የእግዚአብሔር ነገር ከመፈለጋችሁ እግዚአብሔር ይመራችኋል። እግዚአብሔር ይመራኛል ብሎ ተሳክቶልኛል ብላ ወደ ሌላ ነገር አልሄደችም። ታዲያ ከዛ ቆመ መጣ ይላል ማኮራት ያላል። ለእግዚአብሔር ሰው ነገረችው። ለማሰው ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ ሕግ ሰጠ። ዛሬ እንዲሆናል የተተረፈረፈ ሀብት ያገኘናል። በኢየሱስ ስም እንመን። እግዚአብሔር አስደናቂ ሀብትን ይሰጠናል። እርሱም ሄደሽ ዘይቱን ሽጪ ለባለዳው ክፈይ። ዛሬ እንዲሆናል። ይሁን ሳትቀደም ትቀድማለህ። አሜን ነው ወይ? ጠላት ያዘጋጀው ፕሮግራም የፈራው ነገር አለ። ቀደምት ሲል ሳይቀድም እግዚአብሔር ያስቀድማል። ለኔ በሉ በዚህ ወር በሉ መለኮታዊ በሉ አቅራቦት ስለተደረገ ሳልቀደም በሉ አምላኬ በሉ ያስቀድመኛል በሉ። ጠላት ሳይቀድም፣ መከራ ሳይቀድም፣ በሽታ ሳይቀድም፣ ሞት ሳይቀድም፣ ስም አጥፊ ሳይቀድም፣ ጠላት ሳይቀድም እግዚአብሔር በቅባት ያስቀድመናል። ሳልቀደም ያስቀድመኛል። ሳልቀደም ያስቀድመኛል። የሆነ ሰው ያውጅ ዛሬ ጠላት አይቀድመኝም፣ መከራ አይቀድመኝም፣ ችግር አይገጥመኝም፣ የፈራሁት አይቀድመኝም። እግዚአብሔር ግን ያስቀድመኛል። እንደዚያው ሰውና እግዚአብሔር ያስቀድማል። አረ በደንብ በሉ፣ በደንብ በሉ። አምላኬ እኮ ያስቀድመኛል በሉ። እርግጠኛ ናችሁ? እግዚአብሔር ያስቀድማችኋል። በምንም አይነት አያችሁ ብዙ ጠላት የዘረጋው ወጥመዶች እኮ አለ። ድንገት አይናችሁ ቢከፍ ወይ የምትሉት ግን ኳ እያደረገ በሞገስ ጠላት በቃ ይላል። ብዙዎቻችን እኮ መቃብራችን ላይ ሳር ይበቅል ነበር እንዳይመስላችሁ። ድንገት እግዚአብሔር ኳ አድርጎ በሕይወት አሜን ነው ኳ እያደረገ አንድ እርምጃ ወደፊት ዛሬ እንዲህ ይሆናል። ወጥመዱ ኳ አድርጎ እየሰበረ ወደ ከፍታሽ፣ ወደ ቅባትሽ፣ ወደ በረከትሽ፣ ወደ ስኬትሽ እኔ የሆነ ሰው በዚህ ወር ወደ ምስጋና ይገባል። ወደ ምስጋና ይገባል። ወደ ምስጋና ይገባል። የገባው ካላሚን ብሎ ይውሰድ። ወደ ምስጋና፣ ወደ ምስጋና፣ ወደ ማመስገን ምዕራፍ፣ ወደ መዝሙር ምዕራፍ፣ ወደ ጸሎት ምዕራፍ፣ ጠላትን ወደ ማስደንገጥ ምዕራፍ ዘለ ትገባለህ። በኢየሱስ አይቃታ እገባለሁ በልስ። የሆነ ሰው ጠላት ዛሬ ማለዳ ተቀጣ። የሆነ ሰው ጠላት ዛሬ ማለዳ ተቀጣ። ያው እግዚአብሔር ምስክሬ ነው። እግዚአብሔር ጠላትሽን እየቀጣ ነው። እግዚአብሔር ጠላትን እየቀጣ ነው። ቀድሞ እግዚአብሔር እየመታልህ ነው። እግዚአብሔር ጠላቶቻችንን እየቀጣ ነው። ራካካማካዲ አረባስ አንተ ተቀበለኝ ዛሬ መጥቷል።
የእግዚአብሔር ዳመና መጥቷል። የእግዚአብሔር ክብር መጥቷል። የእግዚአብሔር ኃይል መጥቷል። ጠላትን ሊመታል፣ ጠላትን ሊበቀልል፣ ከችግር ሊያወጣ፣ ከሞት ሊያወጣ፣ ከራብ ሊያወጣ፣ ከስቃይ ሊያወጣ፣ ከውርደት ሊያወጣ አምላክ እግዚአብሔር እየቀደመ መጣ።